2014 ተፈትነው 2015 ውጤታቸውን ስንጠብቅ የመጣላቸው ውጤት ተማሪዎቹ ከተፈተኑ 6% ነው። ከዛ ኢሚዲየት 2015 እንደመጣው ጥቅምት ላይ ነው የመጣው። ስትራቴጂ ነደፍን፣ ትምህርት ቤቱን ገመገምን፣ በተለያየ ፌዝ አስቀመጥ ነው። የመጀመሪያ ዙር ፌዝ አትሊስት ትምህርት ቤቱ እንዴት ሊቀየር ይችላል የሚለውን ዲዛይን አደረግን። 2015 ማትሪክ ላይ ከ6% ወደ 15% ከፍ አደረገ የማለፍ ሬቱ። 2016 እንደገና አቀድን። አሁንም ፕሮግረሱን የማለፍ ምጣኔያቸውን 12 ክፍል መጨመር አለብን ብለን ሰራን። 2015 15% የነበረው 2016 የተፈተኑት ወደ 24% ነበር። 24%። 2017 እንደገና አቀድን 48% ከፍ አደረገ። አሁን 2018 መጣን በአንድ ቀን በአንድ ዓመትም ከ100% ወደ 10% ማውረድ ይቻላል። መጨመር ከባድ ነው። ባይዘው ያለፈው ዓመት ቀጥታ ያለፉት 48% ነው። ከሪሚዲያል ጋር ጠቅላላ ወደ 90% አልፈዋል። ከሪሚዲያል ጋር ጨምሮ ከዚህ የተነሳ ነው ይሄ ዋንጫ ይሄ ምስክር ወረቀት ከማያ ትምህርት ቢሮ የተሰጠን። አለማያ ዩኒቨርሲቲ 500 የገቡትን 3 ተማሪዎች አሸንፈው 19 ልጆች ወይም 48% በፐርሰንት 48 ነው። በነጠላ ነጥብ ግን ከነን ቦርዲንግ ራሱ ወጣናል። ዘንድሮ ትግላችን አሁን ነን ቦርዲንግ ፕላስ ቦርዲንግ ስኩል አጋይንስት እነሱን ማሸነፍ አለብን ብለን እየሰራን ያለነው እና ፐርሰንታችን ከ48 ሚኒመም ነው 70% ነው። ሚኒመም 70% ያልፋል። በዚህ ውስጥ ደግሞ በሲንግል ነጥብ እንቋቋማቸዋለን። እንደማለን ቦርዲንግ ስኩልን ቻልነን ቦርዲንግ ስኩልን በሲንግል ነጥብ ለመብለጥ በጣም እየሰራን ነው። እንግዲህ ልጆቻችን ቅድም እንዳያቸዋቸው በጣም 9 ወር ሙሉ አለ እረፍት ነው የሰራነው። አለ እረፍት ባይዘው ይሄ ብቻ አይደለም። 6ኛ ክፍል 8ኛ ክፍል እንደዚህ ያለ ውጤት ነው ያመጣው። 6ኛ ክፍል ከተጀመረ ጀምሮ 100% እየሄደ ነው። 8ኛ ክፍልም እንደዛው ከመጣው ጀምሮ 100% ነው የሚያልፉት። 100%። አሁን ደግሞ ዘንድሮ ያለ ልዩ ቅድ ምንድነው? 6 እና 8 100% ብቻ ሳይሆን 100 የሚያመጣ ተማሪ ማፍራት አለበት ብለን የሰራነው። 100% በቂ አይደለም። 100 የሚያመጣ ተማሪ ማፍራት አለብን ብለን የሰራነው። እነዚህ ቅድም እንዳያቸዋቸው አሁን ላይብራሪ ገቡ እያነበቡ ሱፐርቫይዝ ያደረግናቸው ነው። አሁን 12ኛ ክፍል ቆይቷል። ሌላ ትምህርት ቤት ከለቀቀ እኛ አለቀቅናቸው። ምክንያቱም ከኛው ጋር ሲሆኑ ከመምህር ጋር ሲሆኑ እኛው ላይብራሪ ሲቆዩ የማንበብ ነገራቸው ታይም ማኔጅመንታቸው ስለሚጨምር በየጊዜው ደግሞ ስለምናነቃቃቸው እየሰራን ነው። እንግዲህ ፈጣሪ ይረዳናል። አለማያ ሞዴል ትምህርት ቤትን ወደ ነበረበት ክብር እየመለስነው ነው። ዩኒቨርሲቲው አለማያ ዩኒቨርሲቲ በጣም እየረዳን ያለው። አለማያ ዩኒቨርሲቲ ውስጥ ባንሆን ኖሮ የኛ የመምራት ብቃት እዚህ ደረጃ አያደርሰውም ለብቻው። ምክንያቱም ሪሶርስ ያስፈልጋል። ስፔሻሊ አለማያ ዩኒቨርሲቲ አካዳሚክ ቫይስ ፕሬዚዳንት ፕሮፌሰር መንግስቱ በጣም ኮሚትድ ናቸው ለዚህ ትምህርት ቤት። የሚያስፈልገውን ድጋፍ ያደርጋሉ። ይሄ ማለት ሌሎቹ አያደርጉም ማለት አይደለም። ዴይሊ እንደውም በጣም በተደጋጋሚ ዶክተር አብዲ እየመጣ ይጎበኘናል፣ ኢንከሬጅ ያደርገናል። ካፌያችንን ብዙ ነገራችን እየሸፈነ እየሰራ እየረዳን ያለው እንደዛው። ያው ዶክተር ጀማልም እንግዲህ ስራ ስለሚበዛበት ነው፣ ግን ፖዚቲቭሊ ሞዴል ትምህርት ቤትን አለማያ ዩኒቨርሲቲ እየረዳን ያለው ስፔሻሊ አካዳሚክ ጉዳዮች ስለሆነ አካዳሚክ ዳይሬክተር ስለሆነ ፕሮፌሰር መንግስቱ ኃይል እየሰራ ነው ያለው እዚህ ላይ። እነዚህን የ6ኛ እና 8ኛ 12ኛ ክፍል መምህራኖችን ቱቶሪያል 9 ወር ሙሉ ክፍያ እየከፈለ እየሰራ ነው ያለው። አስተማሪዎቹ እየተደገፉ እየተደገፉ ተማሪዎቹ በደስታ እነሱም ከረጂ ተደረጉ፣ ኑሯቸውን ተደግፏል። በሚሰሩት ልክ እንኳን ባይሆን የሻይ ቡና ለማድረቃ እየተከፈላቸው እየሰራን ያለ ነው። አለማያ ዩኒቨርሲቲን በዚህ አጋጣሚ በጣም አመሰግናለሁ። ምክንያቱም ስዩም እዚህ ጋር መምጣቱ ብቻውን ለውጥ ስለማያመጣ ዩኒቨርሲቲው ባክቦን ነው ለኔ። ማህበረሰብ ትምህርት ቤት ኮሚቴዎች አሉ። የሞዴል ትምህርት ቤት ኮሚቴዎች እነ ዶክተር መሰረት እነ ዶክተር ጋርኬቦ እነ መኮንን አብዲሳ አሉ። በጣም እየሰሩ ናቸው። ባይዘወይ ወላጆች ትምህርት ቤቱ ክፍት ነው፣ ኦፕን ነው። ኤኒታይም ኦፊስ መጥተው ኤኒታይም ቴሌግራማችን ላይ ኤኒታይም በግላችን ኮሜንት ስጡ ብለን ክፍት ነው። መድረካችን ክፍት ነው፣ ቢሮአችን ክፍት ነው። መንገድ ላይ ኮሜንት ይሰጣሉ፣ ቴሌግራም ላይ ኮሜንት ይሰጣሉ፣ ቢሮ ላይ ኮሜንት ይሰጣሉ። እያንዳንዷን እያዳመጥን እየጻፍን ኮሜንት እየወሰድን ነው የምናሻሻል። ትምህርት ቤቱ በጣም በወላጆች የተወደደ ነው። ወላጆች ለልጆቻቸው የሚያደርጉ ክትትል በጣም ኢንከሬጂንግ ነው። አብዛኛው ደግሞ የግቢ ወላጅም አለ። የአካባቢ ማህበረሰብም በጣም ተጠቃሚ ነው በዚህ ትምህርት ቤት። ባይዘው የአካባቢ ማህበረሰብ ተማሪዎች ኢቭን 60% የአካባቢ ማህበረሰብ ናቸው።
እና ትምህርት ቤቱ ለአካባቢ ማህበረሰብ በጣም ከፍተኛ ድጋፍ እያደረገ ነው። በጣም እየሰራ ነው ያለው። ከሴቶች አንጻር ያደረግነው ልዩ ድጋፍ አለ። ምን አደረግን? በዚህ ባለኝ በ3 ዓመት ቆይታ ውስጥ የሴቶች ለምሳሌ ያለፈው ዓመትም ከ500 በላይ 12ኛ ክፍል ካመጡ ተማሪዎች አንዷ ሴት ነች። 8ኛ ክፍል ተሸላሚ የሆነችው ሴት ነች፣ አንደኛ ሴት ነች። በዘንድሮ እቅድ አቅደን 9ኛ ክፍል 10ኛ ክፍል 9 ላይ 10 ላይ 11 ላይ ቁጥራቸው እየቀነሰ ይመጣል። ምክንያቱም ከባህልም ምንድነው ቤት አካባቢ ላይ የቤተሰብ ጫና ስለሚኖር ማህበረሰብ ግንዛቤ አናሳ ስለሆነ በጣም ከፍተኛ እገዛ እያደረግን ነው። ኢነምበር ከሄድክ በሞዴል ትምህርት ቤት አብዛኛው ሴት ነው። አሁን በኳሊቲ ትምህርት ቤቱን 6 ላይ 8 ላይ 12 ላይ በማስጠራት ላይ አሁንም ዘንድሮ የምንጠብቀው አንደኛ ሴት ነች። ባይዘው 12ኛ ክፍል አንደኛ ሴት ነች። ላስቲር ሁለተኛ ነው የወጣችው። አንዷ የላስቲሯ ዘንድሮ አንደኛ ትወጣለች። ተፎካካሪ መጥቶባታል። ያው ግን በጣም እየታገለች ነው። አሁን እንደውም ኮምፒት የሚያደርጉት እነሱ ናቸው።